አደረሰልኝ ለሷ ለምወዳት ፍቅሬ ያ ቆንጆ ፈገግታሽ ተስሎብኝ ባይኔ ያለሽ እስኪመስለኝ አብረሽ ከጎኔ ሀሳብ ስጠጠን አለሁልሽ እኔ ትርጉም የለሽ ሆኗል ያላንቺ መኖሬ እባክሽ ነይልኝ እጥፍ ይሁን ፍቅሬ ፍቅራችን ይቀጥል ካቆምንበት ቦታ እየብቻ መኖር አይሰጠንም ደስታ አብረን የዋልንበት የከተምንበቱ ሁሌም ያስታውሰኛል ያቃተኛ ቤቱ በሚያምረው ፈገግታሽ ተስሎብኝ ባይኔ ያለሽ ይመስለኛል አብረሽ ከጎኔ ያሳለፍነው ሁሉ ሲገቀን ከፍቴ በፍልቅልቅ ሳቅሽ በረታ ጉልበቴ በፍልቅልቅ ሳቅሽ በረታ ጉልበቴ ዝም በይኝ ላፍቅርሽ አንጀቴ እስኪላወስ አልፈልግም መንፈል ሲገኝ የሚመለስ ቢሆንም ረመጥ የተዳፈነ እሳት ፍቅርን ያፈቀረ ብቻ ነው የሚያውቃት ማፍቀር ምን ማለት ነው እያልኩኝ ነበር በእኔ ሲደርስብኝ ገባኝ እያደረ ለካ ማፍቀር ማለት ስለ ሰው መኖር ነው ከራስ ላይ ቀንሶ ለሰው መጨነቅ ነው አይመስለኝም ነበር ተችሎ የሚኖር የራስን ፍላጎት የትም ይወረወር ሳፈቅር ግን ገባኝ ላንቺ ብቻ ሳስብ ማፍቀር እንደሚልቅ ከሰው አስተሳሰብ አዎ ዛሬ አወኩኝ የፍቅርን ትርጉም ለካ የተፈቃሪን ህመም ነው አብሮ የሚታመም አሁን ግን ኮራሁኝ አፍቃሪ ስለሆንኩ ለኔ ብቻ ሳይሆን ለሰውም ስለኖርኩ